አቶ ላይኩን በጣም አዘነ። አቶ ተሰማ ከውጭ ተሽሏቸው መጡ። ከዛም በኋላ ለአቶ ላይኩን ሲደውሉላቸው ስልክ አያነሳም። ኑሐሚንም እንግዲህ በዚህ አጋጣሚ ተሸክመዋት ሩጠዋል እንግዲህ አፍነዋታል ማለት ነው። ተጠልፋለች ኑሐሚን እንግዲህ እዚህ ጋር እንዲህ ናሆም እያለች ናሆምንም እንግዲህ ከአይኑ ላይ ምን እንደጨመሩበት እንጃ ጥለዋታል። እዚህ ላይ እንግዲህ ወድቃበታለች። እስከ መቼ ነው እዚህ ጋር የምንቆይ ስትለው በላይ የነበርኩ ሰው በታች ሆንኩኝ። እዚህ ላይ እንግዲህ በታች የነበርኩ ሰው በላይ የነበርኩኝ ሰው በታች ሆንኩኝ፣ ከሰው በላይ የነበርኩ ሰው ከሰው በታች ሆንኩኝ ብሏል እንግዲህ ማለት ነው። አምራንም እንግዲህ ወይዘሮ ዝናሽ አምራንን እንደዚህ ተደፍታ ከጉልበቷ ላይ እየለመነቻት ትገኛለች። እባክሽ ተይኝ፣ እባክሽ ህይወቴ ልኖርበት እያለች እንግዲህ ከአምራን ላይ ተደፍታ እግሯ ላይ ተደፍታ እየለመነቻት ትገኛለች። አምራን ግን የሚራራ አንጀት የላትም ማለት ነው። ከዚህ በፊት እንደነገርኳችሁ ናሆም የነላይኩን ልጅ እንዳልነበረ ከዚህ በፊት ነግሬያችኋለሁ። ካስታወሳችሁ ወደ ታች ቪዲዮ ወዳችሁ ማየት ትችላላችሁ። ናሆም የነላይኩን ልጅ አይደለም ብዬ ነግሬያችሁ ነበረ። ያው እናንተ አሰሙኝም እንጂ ማለት ነው። አሁን ግን ይኸው በኤዲኒው እነ ኢሜል ስታስመረምረው የእነሱ ልጅ እንዳልሆነ ተነግሯል ማለት ነው። በሌላ በኩል እንግዲህ ዳግም ስልክ አጥፍቷል። በጣም በሚገርምና በሚደንቅ ሁኔታ ማለት ነው። ግማሹን ብር ካልሰጠሽኝ አልፋታሽም እያለቻት እሷም እንግዲህ ትገኛለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በእነ ኑሐሚን ድራማ አዳዲስ ነገር ተፈጥረዋል። በዛም እንግዲህ እንወያይበታለን፣ እንነጋገርበታለን ማለት ነው። ኑሐሚንን እንግዲህ እንደምታዩት ተጠልፋለች፣ ተሸክመዋት ሩጠዋል ማለት ነው። ናሆምም እንግዲህ እግሩን እየታሸ ነበረ። ወይዘሮ ባፈና እንግዲህ እግሩን እያሸችው ወይዘሮ ኑሐሚን እየተዝናናችበት ነበረ። ከዛም በመጨረሻ እንግዲህ ትንሽ ተንቀሳቀሱ ብላ እንደላከቻቸው ናሆምንም እንግዲህ ግን አንድ ነገር ልንገርህ ናሆም ትለዋለች። ምንድነው የምትነግሪኝ ሲላት ይች ልጅ እያታለለችህ ነው። ቆይ ግን ለምንድን ነው አምራን በዚህ ደረጃ የምትጠያት? ለማንኛውም ብዙ ነገር ማውራት አልፈልግም፣ ግን አንሄድ ተነስ እማዬ እንዳትጠብቀን ብላ እንግዲህ ጥላው ሄዳለች ማለት ነው። በሌላ በኩል እንግዲህ አምራን እንደምታዋተይ ምነው ቪዲዮ ለአቶ ላይኩን እንዳሳየው ነው እንደምትፈልጊ? ለምንድን ነው ያረኩልሽን ማትነግሪ አልኩሽን የማታደርግልኝ ለምንድን ነው ስትላት፣ እባክሽን ኑሐሚን፣ እባክሽን አምራን ተይ እባክሽን እያለች እየለመነቻት ትገኛለች ማለት ነው። በመጨረሻም እንግዲህ እኔ የሚያሳዝነኝ በእንዳንቺ አይነት ጦሳም አቶ ላይኩን መገኘቱ ነው። አቶ ላይኩን እንደዚህ አይገባውም የነበረ ብላ እንግዲህ አምራን አልቅሳለች ማለት ነው። ካዘንሽለት ለምን አትተይውም? እውነት ግን አንቺ የሚያዝልባለሽ? ተይው በቃ ትችሻለሁ። ሄትረል ለማን እንዳዘነ ታውቂያለሽ? ከሄትረል ወደ ጨካኝ ሰው የለም። ግን ሄትረል ለማን እንዳገዘ ታውቂያለሽ? ራቁታቸውን ከሚቆሙ ሰዎች መሀል ውስጥ አንዲት እርጉዝ ሴት ነበረች። ምን ብሎ እንዳዘነላት ታውቂያለሽ? ተራዋ ደርሶ መቃጠሏ ለማይቀረው ነገር ወደ ኋላ መልሷትና ከኋላ ትሰለፋለ። አየሽ? ስለዚህ እኔም 3 ቀን ብቻ ሰጥቼሻለሁ አክሲዮኑን በስሜ እንድታደርግልኝ ብላ እንግዲህ ማስጠንቀቂያ ሰጥታታለች ማለት ነው። በጣም በሚገርም እና በሚደንቅ ሁኔታ ወይዘሮ ዝናሽም እንግዲህ ሄዳ ከላይኩን መፍትሄ ልትፈልግ ስትመጣ ምንም አይነት መፍትሄ አልፈልግም፣ ምንም አይነት ነገር እንድትነግርኝም አልፈልግም፣ ከእኔ መፍትሄ አታገኝም፣ እኔን ለመጠምዘዝ እና እኔን ለመጣል ስትይ አይደለ እንዴ እዚህ መቀመቅ ውስጥ የገባሽው? ስለዚህ ከእኔ መፍትሄ አታገኝም፣ እባክሽ ተነሽልኝ ብሎ እንግዲህ አባሯታል ማለት ነው። ብርዱ ግን እንዴት ያደርጋችኋል? እና እንደዛ ብሏታል ማለት ነው። ከዛም እንግዲህ አቶ ተሰማ እንግዲህ ከውጭ መጥተው ተሽሏቸው ወይዘሮ ገነት ጋር ቁጭ ብለዋል። እንግዲህ የአቶ ላይኩን ስልክ አይሰራም፣ ቆይ ግን መሆኑ ነው ምን ገጥሞት ነው ትለዋለች ማለት ይላታል ማለት ነው። አይ ተወኝ እስኪ እሱ ነገር አይ አቶ ተሰማ ብዙ ነገር ተደርገውበታል። ቀሚስ ለባስ ሰይጣን አግብቶ እንግዲህ እንደዚህ ህይወቱን እንዳልነበር አድርገዋለች። በዛ ላይ ደግሞ ቤቱን እየዘጋ ነው የሚውለው፣ ቤቱን እየዘጋ ነው የሚያመሸው። በቃ ጭራሽ መውጣት አይፈልግም። ያለበት ነገር ሁሉ በጣም ነው የሚያሳዝነው ትለዋለች። እንዴ እንደዚህማ አይሆንም፣ ለምን ምንድን ነው የሆነው ብላ ስትነግረው እኔ እኮ ኑሐሚን ላንተ የምትደብቅህ አልመሰለኝም ነበረ፣ ለካስ ደብቃለች። ለነገሩ እውነቷን ነው። አንተም ከዛ ላይ ሆነህ ስለ እንደዚህ አይነት ነገር መስማቱ ላንተ ጥሩም ስላልነበረ እንኳንም አልነገረችህ፣ ልክ ነህ ብለዋለች። ከዛ መጨረሻ ላይ እንደዛ ስትለው እንግዲህ
እና አሁን እንዴት ነው ማድረግ የምችለው? እንዴት ነው ማግኘት የምችለው? ዝም ብል በቃ አንተ ተረጋጋ፣ እኔ በሙድ አድርጌ በሲስተም ወደ ቤት አስመጣዋለሁ፣ ከዛ ከሱ ጋር ታወራላችሁ ትለዋለች ማለት ነው። በመጨረሻም እንግዲህ ላይ ኩን ይመጣና በዚህ ሁኔታ ባላገኘህ ደስ ይለኝ ነበር፣ ደስታህን በዚህ ሁኔታ ባል አጋራህ በጣም ደስ ይለኝ ነበረ ምናምን እያለው ምን ሆነ ነው ጓደኛዬ፣ ሚስጥረኛ አይደለሁም እንዴ? በምንድን ነው ማትነግረኝ? ምንድን ነው የሆንከው? ይለዋል ማለት ነው። ከዛ ተወኝ እባክህ፣ እኔ ምንም ነገር መናገር አልፈልግም። እሺ በቃ አላስጨንቅህም። እሺ እነ ኑሐሚን የሄዱበት የድርጅቱስ እንዴት ሆነልህ ሲለው እነሱ እንግዲህ በስልክ እንዳወሩ ከሆነ ጥሩ ነው ብለውኛል። ሀይ ጓደኛዬ ተወኝ እስኪ፣ እኔ በቃ ምን እንዳውራህ ነው የምትፈልገው? ምናምን በቃ ብቻ በጣም ያሳዝናል። በጣም ተደብሯል ማለት ነው። እንግዲህ አምራንም ደግሞ ለኤርሚ ደውላ እንግዲህ ኤርሚ ደውሎላት መረጃሽ ሁሉ ከእኔ እንዳለ ታውቂያለሽ አይደለ? ከፈለግ ዩቱብ ላይ ለቀቀው፣ እንዲሁም ለቤት ኪራይ ይችላል ብለዋለች። አይ አንዳንድ ጊዜ ግን ማለት ነው የሆነ ሰዎች የሆነ ጊዜ ላይ የወጣን የሚመስለን ሰዎች አለን። የምሬ ነው የሆነ ነገር በቃ ውጥት ብለን ያመለጠንን የሚመስለን ሰዎች አለን። ግን አሁን አምራን ያቶ ላይ ኩንን ሰው መግደል ሚስጥር ስለያዘች ብቻ የሆነ ሂትረልን በእጇ የጨበጠች መስሏታል ማለት ነው። በምን እንደምትወድቅ ግን አታውቀውም። እመኑኝ ግን አሁን ኑሐሚን ከመጣች ለነገሩ ኑሐሚን ተጠልፋለች ለካ። ኤርሚና ኑሐሚን እንግዲህ በአንድ ላይ ተመሳጥረው ማለት ነው የአምራንን ጉድ ያወጡባታል ማለት ነው። ምክንያቱም ኑሐሚን ከአክሲዮኑ 25% አላት ስላለችው ኑሐሚንን በቃ አሁን የኔ ፍቅረኛ ማድረግ ፈልጋለሁ፣ በደንብ እሷ ጋር ማምሰል አለብኝ። ምክንያቱም ይቺ ልጅ እንደሆነ የያዘችው ነገር አላት፣ ምንም ነገር አልመሰላትም። በፊት ያስኩት ነገር በጣም ያስደነገጣት ነበር፣ አሁን ግን ምንም እያስደነገጣት አይደለም። ስለዚህ ይልና ኤርሚ ያስባል ማለት ነው። ስለዚህ አማራጭ ምንድን ነው? ኑሐሚንን እንደምንም ብዬ ጀንጅዬ ኑሐሚንን አግብቼ ከዛም በኋላ ይህን ነገር ሁሉ ለኤሚን ነግራት፣ ኤሚን ደግሞ ያለውን ነገር ሁሉ ለእናቷ እንድትነግራትና በዚህ የአምራንን ለመጣል ይሞክራሉ። አምራን ግን ናሆም የእሷ ልጅ እንዳልሆነ መረጃው ስለደረሳት ከዚህ ደግሞ ሌላ ደግሞ ሌላ ሚስጥር ደግሞ አገኘች ማለት ነው። ምክንያቱም አሁን እንግዲህ አቶ ላይኩንን እንደገደለ፣ ሁለተኛ ነገር ደግሞ ናሆም የነሱ ልጅ እንዳልሆነ ሁለት ሚስጥር ይዛለች ማለት ነው። አምራን በነገራችን ላይ ቀን የወጣላት ይመስላታል እንጂ ትወድቃለች። ምክንያቱም አቶ ተሰማ ለራሱ በደንብ ያስብበትና ሴራ ያሴርላታል። ለምንድነው ሴራ የሚያሴርላት? እንትናን ይልክባታል ማለት ነው። የገነትን ልጅ ማለት ነው። የገነትን ልጅ ይልክባታል። የገነትን ልጅ ይልክባትና ሂደሽ እንደዚህ አድርጊ ብሎ ይልካታል። ከዛ እሷ ሚስጥሯን ሁሉ ታስወጣታለች። የምትጠላት ማናት? የገነት ልጅ ማን ነበር ስሟ? ጠፋብኝ፣ ረሳው። ኤደን ማለት ነው። ኤደን ናት አምራንን የምትጥላት። ምክንያቱም አሁን አምራን ኑሐሚን እንደምትጣላት ስለምታውቅ፣ ኤደን ኑሐሚን እንደምትጣላት ስለምታውቅ ኤደንን ጓደኛ ታደርጋታለች አምራን ማለት ነው። አምራን ጓደኛ ስለምታደርጋት በቃ የሚጥሏት ሶስቱ እነዚህ ናቸው። ኤደንንም ከመጣች አሁን ወይዘሮ ዝናሽ መልሳ እንደ ሰራተኝነት ትቀጥራታለች አምራንን ለማሰለል። ብቻ በጣም ብዙ ነገሮችን ይፈጠራሉ ማለት ነው። ወይዘሮ ባፈናም እንግዲህ አቶ ወንዳጠረን ስላሳፈናት በጣም ተበሳጭታለች፣ በጣም ተናዳለች። ዝም ብዬ ያየሆኑ ምናምን እያለች እንግዲህ ይሄ ሴት ፎከራ ሆነብኝ አይደለ ልጄን አስበላኋት ምናምን ብላ እንግዲህ በጣም ተናዳለች። ናሆምም እግሩን ተመትቷል። እንደገና ከአይኑ ውስጥም የሆነ ነገር ገብቶበታል ማለት ነው። እንግዲህ ናሆምም ታሟል። አሁን ናሆምም እንግዲህ ሳያስበው ወደ ከተማ ሊመጣ ነው ማለት ነው። ምክንያቱም ታሟል፣ ምንም ማድረግ አይችልም። ቆለኞቹም እንግዲህ መጥተው አምራንን ተሸክመው ይዘዋት ሂደዋል ማለት ነው። ናሆም እያለች እንግዲህ ሊያስቀምጧት አልቻሉም ማለት ነው። ይዘዋት ሂደዋል። በሌላ በኩል እንግዲህ ልታነሳው ስትል ወድቃበት ነበረ። እስከ ምን ሰዓት ነው እንደዚህ የምንቆየው ሲላት ከሰው በላይ የነበርኩ ሰው ከሰው በታች ሆንኩኝ ይላታል። በጣም ነው ግን እዚህ ጋር ያሳቀኝ ማርያም ወገንታት ግን የምሬ ነው። በጣም ነበር የሳኮት እዚህ ላይ ግን ምክንያቱም አይነዋም ነው በጣም ነው ያሳቀኝ። እዚህ በጣም ደስ ብሏት ይዞት እንግዲህ ፍቅር እየተጫወቱ ነበረ እንግዲህ
ዋጋለው ፍቅር ፍቅር እየተጫወቱ ነበር። እውነት ለመናገር ፍቅር እየገባለት ነበር፣ እየተመቸችው ነበረ፣ በጣም ደስ እያለው ነበር ምናምን። ስለ አምራን አንዳንድ ነገር እየነገረችው ነበር፣ እሱ አልሰማትም እንጂ። በመጨረሻም እንግዲህ ይዘው አጣፍተዋል። በጣም ያሳዝናል። ወይዘሮ ማፈናም እንግዲህ በጣም ተነዳለች። በህግ ነው መሄድ ብላለች። እንግዲህ መጀመሪያ እንደ መሳሪያ ናብቶ አንዴ እንደዚህ በሉ ስትል የነበረች ሴት እንግዲህ ልጇን ከወሰዱባት በኋላ አንገቷን ደፍታ ቁጭ ብላለች ማለት ነው። ምክንያቱም ሴቶች ከመጎረር ውጭ ሌላ ምንም ማድረግ እንደማንችል እዚህ ጋር ያስረዳል። ወይዘሮ ባፈና ግን አንዴ መሳሪያ አንዴ ምን ሄድ ስትል እንዳልነበር አሁን ይዘዋት ከሄዱ በኋላ እንግዲህ በቃ ቢፈረጥ ቢዘለል ምንም አማራጭ የለም። ግን አቶ ተሰማ ይሄድና አቶ ተሰማ ሄዱ ማለት ነው። በአቶ ወንዳጥርን ያሳፍነዋል። እሱ ራሱ ያሳፍረዋል። አቶ ወንዳጥር ማነው ልጄን የደፈራት እንዴት ቢል ነው እንዴት በጣም ይናደዳል። ምክንያቱም አሁን እንግዲህ ሁላቸውም ትተዋቸው ወደ ኑሐሚን ይሄዳሉ ፍለጋ። ኑሐሚንን ገጠር ትተዋናት ነው የመጣ ነው። ኑሐሚን የግድ መገኘት አለባት። ከዛም በኋላ ግን በጣም በሚያናድድ ሁኔታ ኑሐሚን አርግዛ ነው የምትመለሰው። አያናድድም? ኑሐሚን አርግዛ ነው የምትመለሰው። አንቺማ እንደዚህ አትሆኝም፣ አንቺ እንደዚህ አታረጊም ምናምን ተብላ በቃ በጣም በሚያናድድ ሁኔታ እንግዲህ አርግዛ ትመለሳለች ማለት ነው። በጣም አያናድድም? ይህ ነገር ነው እንግዲህ አበሳጨኝ ማለት ነው። ምክንያቱም በቃ ለአቶ ወንዳጥር ታረግዛለች። አቶ ወንዳጥር አስረግዞ ነው የሚለቃት። በጣም በሚያሳዝንና በሚያናድድ ሁኔታ እንግዲህ ልጁ የኔ ነው፣ በቃ ከዚህ በኋላ ልጄን አብሬ ማሳደግ እፈልጋለሁ፣ ሽማግሌ ልካለሁ ምናምን ይላል። ሳይወድ በግዱ ግን አይሆንም ብለው ልጁንም እናሳድጋለን እሱንም አታገባም ብሎ እንግዲህ አቶ ላይኩን በጣም ምስኪን ሰው ነው፣ መልሶ ይወስዳታል ወደ ከተማ ማለት ነው። ናሆምም እንግዲህ በጣም ያናድዳል። ግን የምር ኑሐሚን ካረገዘች ያናድዳል፣ ጌታን ያናድዳል። ኑሐሚን ማርገዝ የለባትም። ኑሐሚን እንደምንም ብላ ከናሆም ጋር ነው መሆን ያለባት። በቃ ከናሆም ጋር ናሆምና ኑሐሚን ናቸው በቃ ፍቅር መጀመር ያለባቸው። አምራን እስር ቤት መወርወር አለባት። ዳግምም እውነቱን ማወቅ አለበት። ዳግምም እንግዲህ ላቶ ላይኩን ያው ብቻ በአባት ሞት እንደዚህ ነው መባል ባይቻልም ግን ይቅርታ ሊያደርግለት ይገባል ብዬ አስባለሁ። ብዙ ነገሮች አሳልፈው ስለሆነ ኑሐሚንን ግን አምራንን ግን ተባብረው ከዛ ምድረገጽ ማጥፋት አለባቸው። አምራን ከዛ ቤት ካለች አሁንም ቤቱ ሰላም እንደማያገኝ 100% ነው። ግን እንደኔ ማን ነው ወይዘሮ ገነት አቶ ሰንበቱ ተሽሎት በመምጣቱ ደስ ያላት አትመስልም። ውስጧ የሆነ ነገር ብላ የሆነ ነገር ያቀደችው ያለ ይመስላል። ወይዘሮ ገነት እንግዲህ ድኖ በመምጣቱ ውስጧ ሰላም አላገኘም ይመስለኛል። ያሰበችው እቅዶቿ አልተሳኩላትም ይመስለኛል። እንደዛ ነው የተረዳሁት ከወይዘሮ ገነት። እንግዲህ እስኪ ቀጣይ እንገናኝና ምን እንደሚሉ